ባረከላሁ ፊኩም። እዚህ አጠር ያለ የሆነ ትምህርት ላይ መጠቆም የፈለኩት አንድ የደረሰ ቪዲዮ አለና በዛ ላይ ጥቆማ መስጠት ነው። ባረከላሁ ፊኩም። መውሊድ እየደረሰ ነው መሰለኝና በዚያ ዙሪያ ላይ አንዳንድ ትምህርቶችን መጣል ጀምረዋል። እሱም ደግሞ ይህንን ቢድዓቸውን ለመቀደስ የተለያዩ የሆኑ ሹብሃዎቻቸውን ልክ እንደ ከዚህ በፊቱ አሁንም እንደ አዲስ መልቀቅ ጀምረዋልና ለዛ አሁንም ተንቢህ ማድረግ ስላስፈለገ ነው። ባረከላሁ ፊኩም። ያኒ ምናልባት ልጁን እዚህ ጋር አምጥቼ ድምፁን ማሰማት ያልፈለኩት ወይም ደግሞ ስክሪን ለመለጠፍ ያልፈለኩት ለምንድን ነው? አንዳንድ እንደዚህ አይነት ሰዎች አደብ የሌላቸውና ስርዓት የሌላቸው ጭምር ናቸው። ብሎም ሹህራን የሚፈልጉ የሆኑ ሰዎች ማለት ነው። እንደዚህ አይነት ሰዎችን ደግሞ እያመጣን እዚህ ጋር ሌላ ሹህራ ወይም ደግሞ ታዋቂነትን እንዲያፈሩ የምናደርግበት መንገድ አይኖርም ማለት ነው። አንዳንድ ሰው እኮ ባጢል አምኖበት ምናልባት ያለበትን እምነት ባጢል ነው ብሎ ባያምን እንኳ ትክክል ነው ብሎ እስከያዘው ድረስ ያለበትን ነገር በአደብና በስርዓት ለማስረዳት ይሞክራል። ነገር ግን አንዳንዱ የሚያሳዩት አክት ጭራሽ ዲን ውስጥ የሌሉ የሆኑ ሰዎች እስከሚመስል ድረስ በዛ መልኩ የሚያሳዩት አክት አለ። ከዚህ አንጻር እንደዚህ አይነት ሰዎችን እዚህ ጋር እየለጠፉ ማለት ነው ድምፁን ስሙት ማለት አያስፈልግም። ይልቅስ ከተናገረው ሐሳብ ውስጥ እንሄድና አንድ ከሰሰበት ውስጥ ምንድነው እነዚህ መውሊድን የሚቃወሙ ሰዎች አንደኛ የቢድዓ ታሪፍን በትክክል አያውቁትም ነው። እሱ ግን ይሄን ካለ በኋላ ያለው ቢድዓ ብሎ ማለት አዲስ ነገር ነው ብሎ ነው ሄደው። ልብ በሉ፣ ይሄ ብሎ ማለት ቃላዊ ፍቺው ላይ ብቻ ነው ያጠረው። ቃላዊ ፍቺው ላይ ያጠረው ደግሞ እነሱ እየሄዱበት ያለው የሆነ ቢድዓ እያከበሩት ያለው ነገር ባረከላሁ ፊኩም ችግር የለውም ወደሚለው ነገር እንዲመጡ ነው። ለዚህም ደግሞ ምን የሚል ነገር ነው የሚያነሱት? መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ ኢላ አኺር አልሐዲስ ስለሚታወቅ ማለት ነው። ይህን ነገር ያመጡና መልእክተኛው ለሁለት ፈቅደዋል ብለው ይህም መዘው ያመጣሉ። ስለዚህ ትክክል ነገር ከሆነ የተገኘው ችግር የለውም ለማለት ነው። አሁን ብዙ ርቄ ከመሄድ በፊት ቢድዓ ማለት ምን ማለት ነው የሚለውን ኢማሙ ሻጢቢ ያሉትን ላንም ፈልቢድዓቱ ኢዘን ይላሉ። ከኋላ የተወሰነ ነገር ካወሱ በኋላ ዒባረቱን አን ጠሪቀትን ፊ ዲኒ ሙኽተራዕ ያኒ በእምነት ውስጥ የተፈጠረች ስለሆነች ማለት ነው መንገድ ገለጻ ናት አሉ። ምን አይነት የሆነች ሙኽተራዓቱን የተፈጠረች የሆነ ቱዳሂ ያችም የተፈጠረችው መንገድ የምትመሳሰል የሆነ አሸሪዓተ ሸሪዓን የምትመሳሰል የሆነች ዩቅሰዱ ቢሱሉኪሃ በሷ ላይ በመጓዝ የሚታሰብበት የሆነ አልሙባለገቱ ድካም መድረስ በምን ጉዳይ ላይ ፊ ተዓቡድላሂ ሱብሓነ በዛች መንገድ ላይ አላህ ሱብሓነሁ ወተዓላ በመምለክ በመገዛት የተሻለ ባሪያ ሆኖ መገኘት የሚታሰብባት የሆነች ማለት ነው። ልክ እነዚህ ሰዎች እንደሚሰሩት። ስለዚህም ቢድዓ ብሎ ማለት ተዓሪፉ ከገባህ ይሄው ካልገባህ ምንም ማድረግ አይቻልም። ከዛ ውጪ አልኢማም ሻጢቢ ዓለይሂ ረሕመቱላህ ያኒ ኪታባቸው ከገጽ 33 ጀምሮ የተናገሩትን 34 ላይ አለፍ ብለው ብትመለከተው ምናልባት በዚህ ዙሪያ ጠቆም የሚያደርገው ነገር ታገኛለህ። ሊመን ለሁ ቀልቡን አልቀ ሰምዐ ወሁወ ሸሂድ። ከዛ ምንድን ነው ያደረጉ እነዚህ ሰዎች የሚንጠለጠሉት መን ሰነ ፊል ኢስላም የሚለው ነው። እስኪ እዚህ ሐዲስ ጋር እንመለስ። ሐዲሱ አልኢማም ሙስሊም የዘገቡት ሌሎችም እነ ኢማም ትርሚዚ ወከዛሊክ አظن አልኢማም ኢብኑ ማጃህ ፊ ሱነኒ ያወሩት የሆነ ምንድነው ዘገባ ነው። ለሰሂህነቱ ላሸከ ፊህ ምንም ችግር የለበትም። ነገር ግን መልእክተኛው ዓለይሂ ሰላቱ ወሰላም ይህን ሐዲስ የተናገሩበት መንገዱ ምንድነው የሚለውን ነገር ግን ስንመለከት ባረከላሁ ፊኩም ሚን ሙደር የሆኑ አካላቶች ጫማ የላቸውም፣ ልብሳቸው የተቀዳደደ ነው፣ ሰይፎቻቸውን አንጠልጥለው ብቅ አሉ። መልእክተኛው ዓለይሂ ሰላቱ ወሰላም እሳቸው ላይ ያየው ለሆነው ሚንፋቃ ከድህነት ምን አደረጉ? አዘኑና ፈአመረ ቢሶላትን አን ቱቃም እንድትቆም አዘዙና መልእክተኛው ዓለይሂ ሰላቱ ወሰላም ቢላል አዛን አደረገ። ከዛ በኋላ ተሰገደ። ፈኸጠበ ናሰ ሰዎችን ምን አደረጉ? መከሩ። ከመከሩ በኋላ መልእክተኛው ዓለይሂ ሰላቱ ወሰላም ሰሓቦች የመልእክተኛው ኹጥባ ምን እንደሆነ ገባቸው። አንድ ሰሓቢ ሾለክ አለና ሄደ ካለው አመጣ። ይሄኛው ከብር፣ ይሄኛው ከልብስ፣ ይሄኛው ከምግብ ወሀከዛ መጡና አሰባሰቡ። ሐታ ረአ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ቁልሎችን ማለት ነው እስከተመለከተ ድረስ ከእህልና ከአልባሳት። ልብ በሉ ማን ነው ቁሙ የመከረው? መልእክተኛው ዓለይሂ ሰላቱ ወሰላም። ይህንን አደረጉ፣ ሄዱ፣ አመጡ። ሐصل المراد የተፈለገው ነገር ተገኘ። ከዚህ በኋላ ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም? ያኒ ሐዲሱን እያሳጠርኩት ነው ይገባኛል። መን ሰነ ፊል ኢስላሚ ሱነተን ሐሰነተን መልካም መንገድን በእስልምና ውስጥ መንገድ ያደረገ በማዕና በነገሩ ላይ የመጀመሪያ የሆነ ምንድነው የመጀመሪያ ብሎ ማለት ሰደቃ ከዚህ በፊት አልነበረም እንዴ? መልእክተኛው ይህንን ኹጥባ ከመምከራቸው በፊት አያቱ ሰደቃ አልወረደም?
የቤት ስራ ይሆናችሁ ኋላ ተመልሳችሁ አንብቡ። አሁንም በመቀጠል እንደገና የለም እንበል ፈርዳን የለም ከዚህ በፊት አያቱ ሰደቃ አልወረደም ነበር። እሺ ምን ሆነ? በዛን ሰዓት መልእክተኛው ዐለይሂ ሰላቱ ወሰላም ኹጥባ ላይ ወጥተው ሰዎችን ምን አደረጉ? መከሩ። ማን ነው የመከረው? አይደል? ማን ነው የመከረው? ስለዚህ በሰደቃ እንዲሰጡ ያነሳሱት ማን ናቸው? ልተንظር ነፍሱ ማ ቀደመት ሊገድ ነፍስ ለነገ ያዘጋጀችውን ተመልከት ሲሏቸው እየደነገጠ እንዳለ ሱሐቢዩ ተነሳ። ከዚያ ያላቸውን ያመጡ ጀመረ። ማን ነው ቆሞ የመከረው? መልእክተኛው አይደል? ሰደቃ የተሰበሰበው ማን ዘንድ ነው? መልእክተኛው ዘንድ። ኢዘን ባረከላሁ ፊኩም ሰደቃ በመልእክተኛው ዐለይሂ ሰላቱ ወሰላም ትእዛዝና ማመላከት ተሰብስቧል አልተሰበሰበም? ተሰብስቧል። ሁና ሱአል መውሊዳችሁን ስታከብሩ እናንተ ይህን አይደል የምታነሱት? መውሊዳችሁን ስታከብሩ በኢሻራም ይሁን በንግግርም ይሁን በምንም መንገድ ይሁን መልእክተኛው የጠቆሙበት አለ? ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። የምን ተልቢስ ነው? የማይገናኘውን ነገር እዚህ ሐዲስ ላይ እየወጣችሁ ያዘኝ ለማለት ለመንጠልጠል አትሞክሩ። እናንተን አይዝም። ይሄ የማይገናኝ ነገር አታገናኙ። እውነታው ይሄ ነው። ሁለተኛ ባረከላሁ ፊኩም ሌላኛው ጥያቄ እዚሁ ላይ ይሄ ሐዲስ እናንተ ለምትሄዱበት ነገር ይጠቅመናል ብላችሁ ካሰባችሁ ናም ይጠቅመናል ብላችሁ ካሰባችሁ መን ፈሂመሁ ቢሃዛ በዚህ የተረዳው ማን ነው? እናንተ ለምታወጡት መውሊድ ያገለግላል ብሎ የተረዳ ሀለኩም ሚን ሰለፍ ቀዳሚ ያለላችሁ። ምክንያቱም ወመን ይሻቅቅ ረሱለ ሚን በዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን አይ ፈህመል ሙእሚኒን የምእመናኖችን መንገድ ተቃራኒ የሆነን የሚከተል የሆነ አካል እያለ ነው። ስለዚህ እዚህ አያ ላይ የምንረዳው ምንድን ነው? የሰለፎችን ግንዛቤ መከተል ግዴታ እንደሆነ ነው። ሀለኩም ሚን ሰለፍ ይህንን አያ ለመውሊድ ያገለግላል ብሎ የተረዳ ቁል ሃቱ ቡርሃነኩም ባረከላሁ ፊኩም። አንዱ ይሄ ነው። ሌላኛው የሚያገናኙት ነገር ከዚህ ጋር ባረከላሁ ፊኩም ያኔ ከዚህ በፊት ሚህራብ ነበር ወይ? በነብዩ ዘመን ሚህራብ ነበረ ወይ? በነብዩ ዘመን ተራዊህ ተሰግዷል ወይ? ሰዎቹ ጤነኛ አይደሉም እንዴ? ሚህራብ ዒባዳ ነው እንዴ? ሚህራብ ዒባዳ ነው? መውሊድስ ዒባዳ ነው ብላችሁ ነው አይደል የምትሰሩት? ነው አይደል? ታዲያ ምን አገናኘው ከሚህራብ ጋር? ለአዛን ማይክሮፎኑንም ታነሳላችሁ። ማይክሮፎን ዒባዳ ነው እንዴ? እኔ ይህን የምናገረው ለአድማጭ እንጂ እንደዚህ አይነት ንግግር ያኔ እንደዚህ አይነት ሹብሃ ለሚጥሉ ሰዎች አይደለም። እነሱማ ያኔ አስበውበት ያውቁታል እኮ እንደማይገናኝ ያውቁታል። ተልቢስ ስለሚፈልጉ ለዛ ነው የሚጠቀሙት። መርሐባ ተራዊህ ተሰግዶ ነበር በመልእክተኛው ዐለይሂ ሰላቱ ወሰላም በደንብ እንጂ መልእክተኛው ዐለይሂ ሰላቱ ወሰላም ሁለት ሌሊትን በተከታታይ ካሰገዷቸው በኋላ በሶስተኛው ሌሊት ልክ እንደተለመደው ሰሃቦች መጡ። መስጂድ ውስጥ ቢጠብቁ መልእክተኛው አይወጡም። እቤት ቀርተዋል። ቢጠብቁ አይወጡም። መልእክተኛው ቤት ናቸው። መጨረሻ ላይ እስኪ መልእክተኛው ዘንግተው ከሆነ ወይ አረፍ ብለው ከሆነ ድንጋጣል ቤት ላይ ነገሩን ያያሉ። መልእክተኛው ዐለይሂ ሰላቱ ወሰላም ሰምተዋቸዋል። ዝም አሏቸው። ጠዋት ላይ ምንድነው የተነገራቸው? ማታ ላይ ሌት ላይ ስታደርጉት የነበረው ስራችሁ አልተደበቀኝም፣ አይቻለሁ። ስታደርጉት የነበረውን ስሰማ ነበረ። ነገር ግን ኸሽየተ አን ዩፍረደ ዐለይኩም ለመውጣት የፈራሁት አላህ በእናንተ ላይ ግዴታ አድርጎ እንዳያወርደው ሰግቼ ነው። ስግዱ ነበር አልሰገደም? አሁን ከመልእክተኛው ዐለይሂ ሰላቱ ወሰላም በኋላ ተራዊህ ይሰገዳል አይደል? ከመልእክተኛው በኋላ ስለዚህ ነበሩ ተራዊህ የሚል ሰው ከመጣ ግዴታ የሚያደርግበት መንገዱ ተወግዷል አልተወገደም? በተግባር ደረጃማ ተገኝቷል እኮ ሶላቱ ተሰግዷል። ኢላው ምንድነው ግዴታ እንዳይሆን ምን ማለት ነው? ስጋት ነው አይደል ያስቀራቸው። ይሄ ከሆነ ደግሞ መልእክተኛው ዐለይሂ ሰላቱ ወሰላም ምን ሆነዋል? ሞተዋል አይደል? ከመልእክተኛው ሞት በኋላ ወህይ መጥቶ ግዴታ ነው የሚያደርጋል ብሎ የሚያደርጋል የለም። ይሰራል። አተቀላቁል ሌላኛው ያነሳው ነገር ባረከላሁ ፊኩም ኩሉ ቢድዓትን ضላላ ይላሉ። ማንኛውም ቢድዓ ጥሜት ነው ይላሉ። ኩል የምትለዋ ደግሞ ለይሰት ያኒ እዚህ ቦታ ላይ አማ አይደለችም፣ የምትጠቀልል ሁሉንም ፈጠራ የምትጠቀልል አይደለችም ይላል። ለዛ ብሎ ያመጣው ምንድነው? አሁንም ብዙ ጊዜ ከሚንጠለጠሉበት ሹብሃቸው ውስጥ ኩሉ አይን ዛኒያ፣ ስለዚህ ሁሉም አይን ዝሙት ትሰራለች ተብሏልና የመልእክተኛው አይን ዝሙት ትሰራለች ማለት ነው ይላሉ። እንጠይቃቸው
ደፍራችሁ በዚህ ትናገራላችሁ እንዴ? መልእክተኛው ዓለይሂ ሰላቱ ወሰላም ባረከላሁ ፊኩም ኩሉ አይንን ዛኒያ ብለው በሚናገሩ ጊዜ ሲጀመር መልእክተኛው ዓለይሂ ሰላቱ ወሰላም በዚህ ሐዲስ ውስጥ መቅሱድ አይደሉም። ለምን? لأن الأنبياء يعني ነቢያቶች መደናቸው ጥቡቅ ናቸው አላህ ይጠበቃቸው። ስለዚህ እዚህ ተናገሩ ኩሉ አይንን ዛኒያ የሚለው ሐዲስ ውስጥ መቅሱድ አይደሉም። ሲጀመር ቁርአን ከፍተህ ተመልከት። ስለ አድ ንፋስ አላህ በተናገረ ጊዜ ስለ ትደሚሩ ኩለ ሸይኢን ቢአምሪ ረቢሃ በጌታዋ ትእዛዝ ሁሉንም ነገር ታጠፋለች አለ። ኩል ሸይ ኩል አለበት እዛም ቦታ ላይ هل دمرت السماء والأرض መሬት ሰማይን አጠፋች አላጠፋችም? ለምን ሲጀመር እሱ መቅሱድ አይደለም። ሰማይና መሬት መቅሱድ አይደለም። እህሳ ያጠፋቸው ማንን ነው? አላህ ስብሓነሁ ወተዓላ በተድሚር በማዕና እንዲጠፋ የታዘዘው የሆነ ነገር ብቻ ነው ያጠፋቸው። ሲጀመር ሰማይና መሬት መቅሱድ አይደለም። ግልጽ ነው። አምጥታችሁ እዚህ ጋር ታዲያ ያኔ ኩሉ ቢድዓትን ضላላ ብሏል። ሁሉም ቢድዓ ضላላ ጥሜት ነው ብሏል። እሺ አሁን ምን ተወው? ሰነፍ الاسلام የሚለው ስትናገሩ ምን ብያለ? ይሄን ነገር ለቢድዓ ይሆናል ለመውሊድ ይሆናል ብሎ የተረዳላችሁ ካላምጡ ብዬ ነበር። አሁንም ደግመዋለሁኝ። ይሄንንም ነገር እንተወው። ኩሉ ቢድዓትን ضላላ ከሚለው ውስጥ መውሊድ ይወጣል ያለ بدءا من آيات الله كقرآن جمراتشو كملكتن يوصلنا جمراتشو يصحابوچن قول أكلاتشو تابعيوچن جمراتشو أتباعوچن أكلاتشو تعالوا بارك الله فيكم والسلام عليكم.